ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን አላችሁ? ባዶ 130ኛ ዓመት መታሰቢያ ዕለት የፋኖ ክንድ በአገዛዙ ጦር ላይ መቅሰፍ ተወርዷል። በጎጃም ዘመቻ ሽመልስ በ5 ግንባሮች ተቀጥቅጦ የጠላት አዛዦች ሲገደሉ፣ በወሎ ደግሞ ስትራቴጂካዊ ወግዲ ከተማ በፋኖ እጅ ገብታ የግፍ እስረኞች ነፃ ወጥተዋል። በተጨማሪም በደቡብ አማራ ቀጠና የታየውን የአዳዲስ ንስር ተወርዋሪ ፋኖችን የምረቃ ስነ ስርዓት ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። ዘመቻ ሽመልስ በሚል በ206ኛ ኮር በ5 ግንባሮች በከፈተው መጠነ ሰፊ ማጥቃት ጠላት ጋይቷል። በደብረ ማርቆስ ደጀና የትኖራ ጠላት መቃብር ሆኗል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ 206ኛ ኮር 130ኛውን የአድዋ ድል መታሰቢያ ምክንያት በማድረግ ባወጀው ዘመቻ ሽመልስ በ5 ግንባሮች መብረቃዊ ጥቃት በመሰንዘር ደማቅ ድል ማስመዝገቡን አስታወቀ። ከሌሊቱ 10 ሰዓት ጀምሮ በደብረ ማርቆስ ከተማ ውሃጋን አካባቢ የመሸገውን የጠላት 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃን በሞርታር በመደብደብ ምሽጉን ሰብሮ መግባት ተችሏል። በተመሳሳይ በሊባኖስ ከተማ ጅበላ ሙተራ ሻለቃ በጠላት ሬሳ ላይ የተረማመደ የቁም ምሽጎችን በማፈራረስ ድል ተቀናጅቷል። ኮሩ ጠላት እንዳይስተሳሰር የደብረ ማርቆስ ደጀን ቁይ መስመርን በመበጣጠስ ከፍተኛ ጥቃት ፈጽሟል። የትኖራ ወታደራዊ ካምፕ የጠላት ዋና ማዘዣ ሎጂስቲክ ማዕከል በሞርታር በመደብደብ የኃይል ሚዛኑ እንዲዛባ ተደርጓል። የጉቢያ ግንባር 34ኛው ክፍለ ጦር ባደረገው የሙሉ ድምሰሳ ውጊያ ከ60 በላይ የጠላት ኃይል ሲገደሉና ሲቆስሉ ኮከብ ተብሎ የሚጠራው የአድማ ብተና ዘመቻ መሪና ሚሊሻ አመራሮች መገደላቸው ተረጋግጧል። በቁይ ከተማ አቅራቢያ 24ኛ ክፍለ ጦር ደባይ ጮቄ ሻለቃ በወሰደው እርምጃ በርካታ የጠላት ኃይል ተደምስሷል። በዛሬው ዕለት በ5 ግንባሮች በተደረገ የተቀናጀ ማጥቃት ከ125 በላይ የአገዛዝ ወታደራዊ ኃይል ሙትና ቁስለኛ ሆኗል። ጠላት ዙ 23 ሞርታርና ቢኤም ቢጠቀም የፋኖን መብረቃዊ ጥቃት መቋቋም ሳይችል ቀርቷል። የ206ኛ ኮር ወታደራዊ መምሪያ እንደገለጸው ዘመቻ ሽመልስ የጠላትን ማዘዣ ጣቢያዎችንና የግንኙነት መስመሮችን ሙሉ በሙሉ በማናጋት ግዳጁን በስኬት ተወጥቷል ብለዋል። መብረቅ ክፍለ ጦር ስትራቴጂካዊቷን ከተማ ወግዲ ከተማን ተቆጣጠረ። ማረሚያ ቤቱ ተሰብሮ የግፍ እስረኞች ነፃ ወጡ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ምኒልክ ዕዝ የንጉስ ሚካኤል አሊ ኮር ስር የሚንቀሳቀሰው መብረቅ ክፍለ ጦር የካቲት 23 ቀን 2018 ዓ.ም ስትራቴጂካዊቷን ወግዲ ከተማ ሙሉ በሙሉ መቆጣጠሩን አስታወቀ። የክፍለ ጦሩ አሃዶች በከተማዋ ሰፍሮ በሚገኙ የአገዛዙ የጸጥታ ኃይሎች ላይ አዳሩን ድንገተኛ ጥቃት በመሰንዘር ከተማዋን በቁጥጥራቸው ስር አውለዋል። ጥቃቱ የተከናወነው በበርካታ አቅጣጫዎች በተደረገ ጥብቅ ከበባ ሲሆን 01 ቀበሌ ከተማው መሃል፣ 02 ሰርቶ ማሳያ ቀበሌ በደርቢቱ፣ በ05 እና በ03 ቀበሌዎች ዙሪያውን በመክበብ ኦፕሬሽኑን በስኬት ተጠናቋል። በዚህ ታሪካዊ እርምጃ የፋኖ ኃይሎች የወግዲ ማረሚያ ቤትን በመስበር በአገዛዙ ታስረው የነበሩ በርካታ የግፍ እስረኞችን በሙሉ እንዲለቀቁና ከቤተሰቦቻቸው ጋር እንዲቀላቀሉ አድርገዋል። ይህ እርምጃ በከተማዋ ነዋሪዎች ዘንድ ከፍተኛ ደስታን ፈጥሯል። በመንግስት ሰራዊት ላይ ከፍተኛ ጉዳት የደረሰ ሲሆን በርካታ ቁስለኞች በአምቡላንስና በፓትሮል ሲጓጓዙ መታየታቸውን የዓይን እማኞች ጠቁመዋል። ወታደራዊ ተንታኞች እንደሚገልጹት የወግዲ ከተማ በፋኖ እጅ መውደቅ በደቡብ ወሎ ያለውን የኃይል ሚዛን ሙሉ በሙሉ የሚቀይርና ለአገዛዙ ጦር ትልቅ ስጋት የሚደቅን ነው ብለዋል። የመብረቅ ክፍለ ጦር አባላት ይህ ድል የ130ኛውን የአድዋ ድል በዓልን ለመዘከር ለአማራ ሕዝብ የቀረበ ስጦታ መሆኑን ገልጸዋል። የነጻነት አርበኞች ማዕበል በደቡብ አማራ አጼ ዘርዓ ያዕቆብ ኮር ለ3 ወራት ሲያሰለጥናቸው የቆዩትን እንደ ንስር ተወርዋሪ ፋኖችን በድምቀት አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ደቡብ አማራ ቀጠና ያሳምነው ስር የሚገኘው አጼ ዘርዓ ያዕቆብ ኮር ለተከታታይ 3 ወራት በጽኑ ወታደራዊና ፖለቲካዊ ስልጠና ሲያዘጋጃቸው የቆዩትን የፋኖ አባላት በትናንትናው ዕለት በታላቅ ወታደራዊ ስነ ስርዓት ማስመረቁን አስታወቀ። ተመራቂዎቹ የፋኖ አባላት ላለፉት 3 ወራት በነበረው ቆይታ ዘመናዊ የውጊያ ስልቶችን፣ የተኳሽነት ጥበብንና እንደ ንስር ተወርዋሪነትን የተላበሰ ጠንካራ ስልጠና ወስደዋል። ስለ አማራ ሕዝብ የህልውና ተጋድሎ፣ ስለ አፋብኃኝ ራዕይና ስለ ሀገር ክብር ትልቅ ግንዛቤ በመጨበጥ የሞራል ልዕልናቸውን አሳድገዋል። ምርቃቱ የተከናወነው የአብይ አህመድ ስርዓት በአማራ ሕዝብ ላይ የደቀነውን የዘር ማጥፋትና የህልውና አደጋ ለመቀልበስ ፋኖ ወሳኝ ምዕራፍ ላይ በሚገኝበት ወቅት ነው። እነዚህ አዳዲስ ኃይሎች የህዝቡን ነጻነት ለማስከበርና ያገዛዙን ወደ ኃይል ለመደምሰስ ትልቅ አቅም እንደሚሆኑ የኮሩ አመራሮች ገልጸዋል።
በምረቃቱ ስነ ስርዓት ላይ ንግግር ያደረጉት የኮሩ ከፍተኛ አመራሮች የአማራ ፋኖ ብሔራዊ ንቅናቄ በሰው ኃይልም ሆነ በወታደራዊ ጥበብ በየቀኑ እያደገ ነው ብለዋል። ተመራቂዎቹም በሰልፍ ትርኢትና በልዩ ልዩ ወታደራዊ ማሳያዎች ብቃታቸውን ያስመሰከሩ ሲሆን ለህዝባቸውና ለትግሉ የታማኝነት ቃለ መሐላን ፈጽመዋል። የዛሬዎቹ ድሎችና የአዳዲስ ኃይሎች ምረቃት የሚያረጋግጡት አንድ እውነት ቢኖር የአማራ ፋኖ ብሔራዊ ንቅናቄ አፋብን መላ አማራን ነጻ ለማውጣት ወደማይቀለበሰው ድል እየተራመደ መሆኑን ነው። በጎጃም የታየ የተቀናጀ ማጥቃትና በደቡብ አማራ የፈሰሰው አዲስ የነጻነት አርበኞች ማዕበል የአገዛዙን ዕድሜ እያሳጠረው ይገኛል። ዝግጅታችንን ስለተከታተላችሁ እናመሰግናለን። ድል ለአማራ ሕዝብ!